ማን እንበል? ፋሲካ። ከማን ጋር የመጣሽው? ከእናቴ ጋር። እናትሽ አሉ? ይታሉ። ሰላም ማዘር፣ እንደምን አሉ? እንኳን ደህና መጡ። አሜን። ሻረፍ በሉ። እሺ፣ ለእናት አይጨበጨብም? አጅቦ ለመጣ እናት ይዋካችሁ። እሺ፣ ከዚህ በፊት የገጠመሽ አሳዛኝ ገጠመኝ አለ? አዎ። ምን? ከዚህ በፊት ነሐሴ 3 ይመስለኛል እና ቀኑ ጾም ላይ ነው። ሁላችንም እኔም ብራዘር ሱባኤ ገብቷል፣ ሲስተርም እንደዛው። እኔ ነኝ የቤት ውስጥና ቅዳሴ ሄጃለሁ። ማዘር ናት ቤት ውስጥ የዋለችው እና እንደ ድንገት ሽንት ቤት ትሄዳለች እና ሽንት ቤቱ ርብራም ነው፣ የእንጨት ርብራም ነው እና እንዳጋጣሚ ሆነ ደግሞ በስብሷል እና በር ምናምን ዘጋግታ ነበረ። ያው በር ሳትዘጋ ወደ ሽንት ቤት አትወርድምና እታች ነው የሆነ ቁልቁለት ጫካ ነገር ነውና ቤታችን ሄደች። ስትሄድ ገባች፣ ሽንት ቤት ውስጥ ገባች እና ስመጣ ከቅዳሴ 9 ሰዓት ሆኖ ስመጣ የእጇ ተጋግጧል፣ ጉልበቷ ምናምን ነገር ተጋግጧል እና ጸጥ ብላለች። ምንም ሁለቱ ሰው ስለገቡ እኔ ነኝ ነው ወሬት መጣው ጸጥ ብላለች። ገባው ስገባ ቡና ፍልታ ምናምን ነገር ምሳ አቅርባ ቁጭ ብላለች። የሆንሹ ነገር አለ አልኩ። አይ ምንም አልሆንኩም ምናምን ነገር አለች። ከዛ ዛሬ እኮ 3 እና ይሆናል ምንለው ነገር በተለምዶ ፈርዶብኝ ነበር። ምን ሆነሽ ነው? ምንም እና እንዳጋጣሚ እጇን ስታደርገው ይሄ ተግጧል፣ ጉልበቷ ምናምን ነገር ተግጧል እና ሚስማ ምናምን ነገር ነበርና ሆዷን ምናምን ነገር መቷት ነበርና ምን ሆነሽ? ሽንት ቤት ገብቼ ነበር አለች። እና ቀጥታ የሄድኩት ምንድነው ሽንት ቤቱ ጋር ነው የሄድኩት። ሲሄድ ሽንት ቤቱ ተወርድሷል ወደ ውስጥ እና ይሄ ለኔ እንጃ ከባድ አጋጣሚ ነበር። እንኳን እግዚአብሔር አተረፋቸው። አሜን። ለእናትሽ ማለት የምትፈልጊው ነገር አለ? አው ያው ለእናቴ ይሄ ነው ብለን አንገልጻትም። ያው አያልቅም፣ ብንናገር አያልቅምና ግን እናቴ በጣም እወድሻለሁ። በጣም የሆነ ነገር እድል ኖሮኝ በቃ የፈለኩትና የፈለገችው ነገር አማርጣ ባረግላት ደስተኛ ነኝ። ታደርጊዋለሽ? ባደርገው ደስ ያስ በጣም ስንት ያክፍልሽ? 10ኛ ክፍል መምህር ዳንኤል ተማሪ ሲመጣ አልፋለች። በጣም አሪፍ። በምን ጉዳይ በምን ርዕስ ላይ ተዘጋጀሽ ዛሬ? ዋጋ። ዝግጁ ነሽ ለማቅረብ? አዎ። 2 ደቂቃ ነው ያለሽ፣ በደንብ ተጠቀሚበት። እሺ ጀምሪ። አንድ ታዋቂ ሰውዬ $20 በእጁ ይዝና ከመድረክ ይወጣል። ይህንን $20 ለማን ልስጥ ይላል። 200 የሚያህሉ ሰዎች እጃቸውን ያወጣሉ። ለሁለተኛ ጊዜ ይህንን $20 ያጨማድደውና ይህንን የተጨማደደ $20 ለማን ልስጥ ይላል። አሁንም በተመሳሳይ 200 የሚያህሉ ሰዎች እጃቸውን ያወጣሉ። ለሶስተኛ ጊዜ ያጨማደደውን $20 ከመሬት ይጥልና ይረግጥና አቆሽሾ የቆሸሸውን የተረገጠውን $20 ለማን ልስጥ ይላል። 200 የሚያህሉ ሰዎች እጃቸውን ያወጣሉ። ለምን ይመስላችኋል? ተጨማዷል፣ ተረግጧል፣ ቆሽሿል፣ ግን ዋጋውን ከፍ አድርጎ ተፈላጊነቱን እያበዛ ነው። አንተስ፣ አንቺስ፣ እኛስ ምን እያደረግን ነው? ችግር፣ ፈተና፣ መከራ፣ ስቃይ ሁሉ ነገር እኮ ገጥሞናል። ግን ልክ እንደዚህ ብር ብንጨማደድ ልንቃና፣ ብንወርቅ ልንነሳ፣ ብንቆሽሽ ልንታጠብ ይገባል። ምክንያቱም የኛ ዋጋ ትልቅ ነው። ማንም የኛን ዋጋ እንዲቀንስ አትፍቀዱለት። ይመጣና ያ ሰው ዛሬ ምን ነው ከኔ በላይ ሰው የለም አልክ። አዎ ከኔ በላይ ሰው የለም። ምክንያቱም ራሴ ከፍ ያላደረኩኝ ማንንም ከፍ ላደርግ ነው። ማንንም መተው ዋጋዬን ሊቀንስ አይገባም። 2 ነገር አለ፣ 2 እቃዎች አሉ። በማንኛውም ብትሄዱ በቤታችንም፣ በፖቲክ፣ በስልክ ቤት፣ በማንኛው ነገር 2 እቃ አለ። አንደኛው ዋጋው ከፍ ያለ፣ ሁለተኛው ደግሞ ዋጋው ዝቅ ያለ። የትኛውን ትመርጣላችሁ? ይመስለኛል ብጠይቃችሁ ዋጋው ከፍ ያለውን ነው የምትመርጡት። ምክንያቱም ዋጋው ከፍ ያለ ይጠቅመኛል፣ ያገለግለኛል፣ ረጅም እድሜ ይቆያል ብላችሁ ስለምታስቡ ነው። ዋጋው ዝቅ ያለው ግን ይበላሻል፣ ትንሽ ጊዜ ቢያገለግለኝ ነው በቃ ይበላሻል ስለምታስቡ አትመርጡትም። ሰውም እንደዛው ነው። እናንተን ዋጋችሁን ከፍ ስታደርጉ ይሄ ሰው ያዋጣኛል፣ ይሄ ሰው ለነገ ይጠቅመኛል፣ እዚህ ድርጅት ላይ ብቀጥረው፣ እዚህ ስራ ላይ ባስገባው ይሄ ለእኔን ይጠቅመኛል ብሎ ስለሚያስብ እናንተን ይመርጣችኋል። ዋጋችሁን ዝቅ ስታደርጉ ግን አይመርጣችሁም። ለምን? ታበላሹበታላችሁ። የራሳችሁንም ህይወት አበላሽታችሁ የሰውየውንም ህይወት ታበላሻላችሁ። ስለዚህ ሰዓት አይመርጣችሁም እና አመሰግናለሁ። ምክንያቱም ዋጋችሁን እንዳትቀንሱ። እናንተ ክቡር የእግዚአብሔር ሰው ናችሁ። እሺ አሁን የዳኞችን ሐሳብ እናደምጣለን። ሁሉ ኢነርጂ ካንቺ ነው። ንግግርሽ በደንብ የበሰለ ነው እንጂ ከ17 ዓመት ልጅ መጠብቀው አይደለም። እውነት ለመናገር እንደው በእንትን ካሰብ ነው
ትምህርትሽ ላይ እንዴት ነሽ? አሁን ወደ 10 የገባሁት እስከ 9 ግን አንደኛ ነው ስወጣ ነው። ለምን እንደዛ ነው ማዘር ምስክር ነው። ለምን እንደጠየቅኩሽ ታውቂያለሽ? አንቂ አንደበቶች ላይ ስትመጪና እንደዚህ አይነት ንግግር ስታረጊ ዝም ብሎ ይመጣል ብዬ ስለማላስብ ነው። ከኋላ የምትናገሪውን ነገር እንደምትኖሪው በአቅምሽ ማየት ፈልጋለሁ። አይደለም አንቺ አሁን ቢዝነስ ከፍተሽ ወይ እንደ ጸዲ ሆቴሎች ይኖርሽ አላልኩም። በአንቺ የሚጠበቀው ምንድነው? ትምህርትሽ አይደል? ትምህርትሽ ላይ ጎበዝ መሆንሽ በራሱ የምታወሪውን እንደምትኖሪው ያሳያል። ተረተሽኛል። ስለዚህ ለብዙ ሰዎች ኢንስፓየር በእድሜሽ ላሉ ሰዎች በደንብ የምታነቃቂ ነሽ ማለት ነው። ጎበዝ። አመሰግናለሁ። ጸዲ አርስቱ ዋጋ ነው። ዋጋችሁን ስቀሉ ብለሽናል። እኔ አሁን ዋጋዬን ሰቅላለሁ ማለት ነው። ግን ዋጋዬን ስሰቅል አንቺ ሆነሽ ተገኝተሻል እኮ ሲጠይቅሽ ኪሩ ትምህርትሽ ላይ እንዴት ነሽ አለሽ። ዋጋሽን ብትሰቂ ማንም አክሰፕት ያደርግሻል። ማንም ግን አሁን ዝም ብላችሁ ዋጋችሁን መስቀል ብቻ ሳይሆን አንድ እቃ 100 ብር ከሆነ እኮ ቫልዩ ደግሞ አለው አይደለ? ሪሊ የ100 ብር እቃ መሆኑን እንዴት ነው ሰው የሚያውቀው? ሁለት ጫማዎችን ቡቲክ ገብተን አንዱ 1000 አንዱ 100 ብር ቢሆን ምን ለይበት አለ አይደለ? እሱ ምን ለይበትን አልነገርሽ። ኳሊቲው በቃ ዋጋችሁን ስቀሉ ነው ያልሽ። ብትጨማደድም ስቀሉ ጉራ እንዳይሆን ገባሽ? አሁን አንቺ ከትምህርትሽ አንደኛ ሳይሆን የምትወጪው ታች ደርሰሽ ዋጋዬን ሰቅላለሁ ብትይ የማናት ነው የምትባየው አይደለ? እሷን ነገር ትንሽ አጥቻታለሁ። ዋጋችሁን ስቀሉ፣ ግን ከዋጋችሁን ስቀሉ ይልቅ ዋጋችሁን እወቁት ቢሆንና እዛ ላይ ቢሰራ ደስ ይለኝ ነበረ። ስንት ዓመት ነሽ? 17 በጣም አሪፍ። አሁን እንግዲህ እኔ ሁሌ የምመኘው ነገር አሁን አንቺ የገባሽን አይነት ሐሳብ ቀጣዩ ትውልድ እንዲገባው ነው። እኛ ዳክረን አተን ፈልገን በብዙ ጥረት በብዙ ፈተና የገባችንን ትንሽ ነገር ቀጣዩ ትውልድ በቃ ትምህርት ቤት እያለን እዚህ እንዲገባው በጣም ነው የምመኘው። እኔ በጣም ነው የምደሰተው የገባሽን ነገር ሳይ ማለት ነው። በዚህ መንገድ ብትሄዱ ዋጋችሁ ከፍ ይላል። እኔ ለምሳሌ ብትይን ተበላ ነው። እኔ ኢነርጂሽን በጣም ነው የወደድኩት። ደስ ይላል። ፊትሽም ራሱ ደስ ይላል። በቃ ስትናገሪ ምናምን ፊትሽ ደስ ይላል። ኢቭን ስትቆጪ ራሱ ደስ ያለሽ በማል እየተቆጣሽን ነበር። በጣም ግን በራሱ ደስ የሚል ነገር አለው። በዚህ እድሜያቸው ያሉ ልጆች ዋጋቸውን እንዲያውቁ ዋጋቸውን ዝቅ እንዳያደርጉ ጥሩ ምክር ነው ያስተላለፍሽው ብዬ አስባለሁ። በርቺ። ደስ ብሎኛል። ወደ ቀጣይ ዙር ለማለፍ የሶስት ዳኛዎችን ይሁንታ ማግኘት አለብሽ ወይ ሶስት ዳኞች አነቃቅታኛለሽ ማለት አለባቸው ማለት ነው። ኪሩቤል አነቃቅታለች አላነቃቃች? በዚሁ ቀጥይ አንቅተሽኛል። ጸዲ እኔን አላነቃቃሽኝም። ዳኒ አነቃቅተሽኛል። አመሰግናለሁ። በደንብ አነቃቅታኛለች። ፈጣሪ ምረርቶኝ ከወር ከምናምን በኋላ አይኔ ሙሉ ለሙሉ በራ። ማን ነው ስምሽ? ራይል ጉልቴ። እስቲ በህይወትሽ የተፈተሽበትን አንድ ወቅት አስታውሽኝ። በህይወቴ ምን ገጠመኝ መሰላችሁ? 2005 አካባቢ ነውና የመጀመሪያ ዲግሪን የጨረስኩበት አካባቢ ነበር። ያን ወቅት የሚገርማችሁ ሁላችሁም እንደምታስቡት ልክ ሰው ዲግሪ ሲጨርስ ምን እንደሚያስብ ስራ ሲቪ ምናምን እያልን ተፍተፍል ነበርና አንድ ቀን ግን ማታ በሰላም ተኝቼ ጠዋት ስነሳ አይኔ ማየት አቆመ። አይኔ ማየት አቆመ። በጣም ደነገጥኩ፣ ጮርኩ፣ እሪ ነው ያልኩት። እሪ ከምነግራችሁ በላይ ማለት ነው። ድንገት ነው ወይንስ አደጋ ነው? ምንም አይነት ተኝቼ ስነሳ ወቅቱ ልክ በዚህ ነሐሴ ወር ነው ነበር 18 ቀኗን አረሳትምና በጣም ጮክ። ቤተሰብ ተደናገጠ። እንዴ ቢል የተለያየ ምልክት እነሱ እያሳዩኝ ነው። እኔ ግን ምንም አይነት ነገር ማየት አልችልም። ቆዳው ተሸፈነ ሙሉ። የመጀመሪያ ላይኛው ሽፋሽፍት ሙሉ ተገጠመች። በጣም ብዙ ቻሌንጆችን ወጣው። ግን ከዛ ውስጥ አንድ ነገር ተማርኩ በህይወቴ። ምን ብትሉኝ ማመስገን። የምር ምንም ጨለማ ነው ወይስ ላይክ የሆነ ብዥ ማለት የሆነ አሽተናው እንደዚህ እንደሚ አላረን ሊትራሊ ጨለማ በቃ ምንም ሙሉ ለሙሉ ይቺ የላይኛዋ ቆዳ ታችኛው ጋር ተጣበቀች። በምንም ሊላቀቅ አይችልም። ምንም መላቀቅ አልቻለምና ውስጥም ጥቁሯ አትንከባለልም። ስለዚህ በጣም ቤተሰብ ግራ ተጋባና ምንድነው ሁለት አማራጭ ቀረበ። አንዱ ሃይማኖታዊ፣ ምክንያቱም የተለያየ መላምንት መጣ። መስታወት አይተሻል ማታ ማነው እንትን ላይ ቴሌቪዥን ላይ አይተሻል ፈጠሽ ምናምን መላምት። ከዛ ውጪ ደግሞ ሃይማኖታዊ የሆኑ መላምቶች
ምን ወሰንን? ሃይማኖታዊ የተሻለ ነው። በሃይማኖታዊ ጉዳይ ሄድን። ከ15 ቀን በኋላ ትንሽዬ ጭላንጭል በቀኝ አይኔ በኩል ታየኝ። ጭላንጭል ማለት ነው። ከዛ በኋላ ሰፊ ጊዜ ግን ፈጅቷል። ሴት ልጅ መጽዳዳት ትፈልጋለች፣ የምትቀይራቸው የውስጥ ነገሮች ይኖራሉና ቤተሰብ ትናንት አድርገዋለሁ ትናንት እዛ ጋር አስቀምጣችሁት ቃል ማግኘት እንኳን አትችሉ። በእውነት እኔ ለልበ ብርሃኖች በጣም ትልቅ ክብር አለ። በዛ ውስጥ ከቤተሰቦች ጋር ጭምር በጋራ ፈጣሪ ምረርቶኝ ከወር ከምናምን በኋላ አይኔ ሙሉ ለሙሉ በራ። ነገር ግን ምን ተማርኩ? ለካ ማመስገን ትልቅ ነገር ነው። በእውነት ዛሬ እናንተ እንዲህ ከተቀመጣችሁበት ወንበር በዚች ደቂቃ መነሳት የማይችሉ ሰዎች አሉ። ዛሬን እያወራው ማውራት የማይችሉ ድንገት ቅጽበት አለ። ታዲያ ይህን ሁሉ ላረገ አምላክ ቀኑ ሙሉ ባገኘሁት ነገር ሁሉ ስለተደረገልኝ ብቻ ሳይሆን ስለሚደረግልኝ ነገር ብቻ ሳይሆን ስላልተደረገልኝ ነገር ጭምር ማመስገን እንዳለብኝ ተማርኩ በህይወቴና እግዚአብሔር ይመስገን እያመሰገንኩ እኖራለሁ። አሁን ጎበዝ 2 ደቂቃ አለሽ? እሺ አመሰግናለሁ። ዛሬ የማነሳው ርዕስ የለውጥ ምንጮች ላይ እንስራ ነው። ብዙዎቻችን በህይወታችን ውስጥ መለወጥ እንፈልጋለን። በቃ ሁሌ አዲስ አመት እየመጣ አይደለ? አዲስ እቅድ፣ አዲስ ግብ ተስፋ እናደርጋለን። በቃ አዲስ ነገር ነው ሁሌ አዲስ አመት። ታዲያ በዚህ ውስጥ ግን መለወጥ አልቻልንም። ለምን ስንል የለውጥ ስለልቦና መገንባት ስላልቻለን፣ እኛ ራሳችን ለለውጥ ዝግጁ ስላልሆነ። ታዲያ ይሄን ዝግጁ ለመሆን ለመለወጥ ምን ያስፈልጋል ሲባል መጀመሪያ የለውጥ ምንጭ የሆኑ ስራዎች ላይ መስራት ያስፈልጋል። ከዛ ውስጥ እንደ ሁለቱም ብቻ ካለን ሰዓት አንዱ ጥልቅ ፍላጎትን መለየት ነው። ጥልቅ ፍላጎትን መለየት ማለት አንተ ምን ለመሆን ነው መጀመሪያ መለወጥ የምትፈልገው? የት ለመድረስ? ምን ለማድረግ? ወይስ ሰዎች ሁሉ ስላሉ ጸዲ ስለተዋጣላት ሰምቲንግ እኔ ሌላ ሰው ዘመዴ ጓደኛዬ ትምህርቱ ይሄ ቆንጆ ነው ይሄ ቢዝነስ ቆንጆ ነው ስላለ ነው አንተ መለወጥ የምትፈልገው? ወይስ እንደ ልጅነታችን ጨዋታ እፉዬ ገላ ተጫውታችሁ ታውቃላችሁ? እኔ ለምሳሌ እፉዬ ገላ ተጫውቼ አውቃለሁ። ልክ እንደ ልጅነታችን እፉዬ ገላ ንፋስ እንደሚያመጣው የመጣውን ሁሉ እምናስብ እምናይ ከሆነ ውጤት አይማጣ። ምን እንላለን? እፉዬ ገላ አብሽ ገለባ ሜዳ ነው ብዬ ገደል ስገባ እያለን እፉዬ ገላ የመጣችውን ሁሉ ንፋስ ያመጣውን ስንከተል መውደቅ መክሰር ይኖራል። አየ ሁሉም ሰው የሞከረውን አትሞክር፣ ላንተ ላይ ይሳካ ይችላል። ስለዚህ ያንተ የሆነውን ፍላጎት መጀመሪያ ምረጥ። ብትሰራው ደስ የሚል ብታደርገው ገና ስትጀምረው ሰዓት የማይበቃ ያንተ ምኞት የሆነው ላይ ትኩረት አድርግ። ሰዎች ስለተሳካላቸው ሁሉንም ካለበለዛ እንደ እፉዬው ገላ ጨዋታችን መውደቅ ይሆናል፣ ሉይ ገደል መግባት ጭምር። ሁለተኛ አንተ መለወጥ የምትፈልግ ከሆነ በአይምሮ ደጋግመ የምታስበውን መምረጥ ያስፈልጋል። እንዴ አንተ ከጧት ስትነሳ አምላክን ከማመስገን ቀጥሎ ምንድነው የምታስበው? ስለ ውድቀት፣ ስለ ኪሳራ፣ ስለ አለመሳካት? ታዲያ እንዴት አድርገህ ነው ለውጥ የሚመጣው? መለወጥ ስትፈልግ ለውጥ ማሰብ አለብህ። የምታስበውን ነው ወደ አንተ አይምሮ ላይ የምትዘራው ነገር ብቻ ነው ለውጥ ማምጣት የሚችለው። አሁን ወቅቱ የአዝመራ ወቅት ነው። አርሶ አደሮቻችን ጤፍ ዘርቶ ምን ይጠብቃሉ? ጤፍ። ስንዴ ዘርቶ ምን ይጠብቃሉ? ስንዴ። ታዲያ አንተ ያልዘራውን ለውጥ አስባለሁ ትላለህ። ያልዘራው ከየት ለውጥ ይምጣ? ስለዚህ አንተ ለውጥ እንዲመጣ የምትፈልግ ከሆነ ጠዋት ስትነሳ ብትችል ከአልጋ ፊት ለፊት ላይ መድረስ የምትፈልገው መሆን የምትፈልገውን ጻፍ ወይ ሳል። ሁሌ እሱን እያሰላሰልክ ነው። ያን አንተ መለወጥ ትችላለህ። ካልብለዛ ግን ለውጥን በመመኘት ብቻ አይደለም። ለውጥ አንድ ነገር ይፈልጋል። አንተ ለውጥ ስትፈልግ ለውጥ ደግሞ ካንቺ የሚፈልገው ነገር አለ። ታዲያ ካንተ የሚጠበቅብህን አድርገሃል። ያኔ ነው አንተ መለወጥ የምትችለው። ወንድሜ በዚህ ወቅት ከትልቅ ወይ ከትንሽ መወለድ አይደለም ታሪክ፣ ራስን ለትልቅ ነገር ማዘጋጀት ነው ታሪክ። አመሰግናለሁ። ጎበዝ ኪሩቤል አሪፍ ነው። በደንብ ቆንጆ ነው። በደንብ ነው ኢንስፓየር አረክሽን። መድረክ አጠቃቀምሽ፣ ኮንፊደንስሽ፣ ኤነርጂሽ ትንሽ ያየው ስህተት ሰዓት ላይ ብቻ ነው፣ ግን ኦቨርኦል ደስ የሚል ነበር። አንዳንድ ሰው መድረክ ላይ ሲመጣ ምን ሊያደርግ እንደሚችል መገመት አይቻልም። አሁን አልገምትም። ውጪ ባይሽ አሁን መድረክ ላይ ያረክሽው ነገር ልገምት አልችልም ማለት ነው። በየመሃሉ የምትጠይቂው ጥያቄ አንተ ወንድሜ እስቲ ሰውዬው ሊያመልጥ አይችልም። አለማዳመጥ እየጠየቅሽው ስለሆነ እየጎተጎትሽ ነው በየመሃሉ እየጠየቅሽው። በጣም አሪፍ ነው። ምሳሌዎቹ ትልቅ ሀሳብ ቀለል አድርገሽ ነው ያቀረብሽው። ቆንጆ ነበር። ታይትልሽ በጣም ቆንጆ ነው። ፖይንት የሆነ ነገር ነው ያነሳሽው። አሁን ወደ ውጤት ምን ሄድ ይሆናል?
ኪሩቤል አነቃቅታለች ወይንስ አላነቃቃችም? በደንብ ጸዲ እኔ አንድ ወርድ ነው የሚፈቀደው። አነቃቅታኛለች ነው የሚባለው። የተኛን ማንቃት ብቻ ሳይሆን የጨለመበትን ታበሪያለሽ ብዬ በጣም ድንቅ ነበረች። በደንብ ነው ያነቃቃች። አመሰግናለሁ። 100% አነቃቅተሽኛል። አመሰግናለሁ። yes በራስ መተማመን በጣም ጎበዝ ናት። እሷ እንደኔ ሰነፍ አይደለችም። እግዚአብሔር ከሷ ጋር ይሁን፣ መጨረሻዋን ያሳምርልኝ። የ11ኛ ክፍል ተማሪ ነኝ እና ለዚህ ውድድርም መንገድ ያሆነኝ እንዲሁም ደግሞ በራሴ ላይ እንድሰራም መጀመሪያ የሆነኝ ነገር 9ኛ ክፍል ላይ ክረምት ላይ ያጋጠሙኝ ነገሮች ነበሩ። ሌሎችን ህይወት እየተመለከትኩኝ ከራሴ ጋር ሳነጻጽረው ምንም በቃ ከራሴ ህይወት ጋር አልመሳሰል ሲለኝ ያጋጠመኝ የስሜት ስብራት ነበር። በዛ ምክንያት ነው የፐርሰናል ዲቨሎፕመንት መጽሐፍቶችን ማንበብ የጀመርኩት። እንደዚህ አይነት ፖድካስቶችን ማነቃቂ ንግግሮችን መመልከት የጀመርኩት ማለት ነው። እና ተርኒንግ ፖይንት እሱ ነው። የሌሎች ሰዎችን ህይወት ማለት በሶሻል ሚዲያ ነው ወይስ ጓደኞችሽን ነው? በሶሻል ሚዲያም በትምህርት ቤት የማገኛቸውንም ተማሪዎች እንዲሁም በአካባቢ ያሉ ተማሪዎች ጭምር ማለት ነው። ምን ነበር ታይ ነበረው? አለባበሳቸው ነው? ኑሯቸው ምንድነው? ጸጥተኛ ልጅ ነኝ አብዛኛው ጊዜና የነሱ ባህሪ ከኔ ባህሪ ጋር አልመሳሰል ሲለኝ በዛ ውስጥ ከነሱ ጋር ለመመሳሰል ስሞክር የራሴን ማንነት አጥቼው ነበር። ያኔ ነው ማቅረብ ትችያለሽ። ጀምር እስቲ ዛሬ አንድ ጥያቄ ልጠይቃችሁ። ስንት ቀን የእውነት ኖረናል? ጊዜ ውድ እንደሆነ ሁላችንም እናውቃለን፣ እንሰማዋለን፣ ራሳችንም ጭምር እናገራለን። ግን ምን ያህሎቻችን በእርግጥ እናስበዋለን? እያንዳንዱ በህይወታችን ውስጥ እያንዳንዱ ቀን ሲያልፍ ምን ያህሎቻችን በእርግጥ ይሰማናል? እስቲ ይሄንን አስቡ። አንድ ሰው በዚህ ምድር ላይ በአማካኝ የሚኖረው የእድሜ ዘመን 79 ዓመት ነው እንበል። 79 ዓመት ማለት በአማካኝ ከ28835 ቀናቶች ጋር እኩል ነው። ታዲያ ይሄ ሰው የሚያቸው የፀሐይ ንጋቶችና ምሽቶች፣ ለመኖር፣ ለመማር፣ ለመለወጥ፣ ለማደግ ያሉት እድሎች እነዚህ ቀናቶች ብቻ ናቸው። አሁን ሁላችን በዚህ ምድር ላይ የምኖረው የእድሜ ዘመን የተገደበ ነው። ያሉን ቀናቶች የተወሰኑ ናቸው። ታዲያ እስቲ ልጠይቃችሁ፣ ቀኖቻችሁ ምን እያደረጋችሁ እያሳለፋችሁ ነው? ህልማችሁን እያሳደዳችሁ ነው ወይንስ ህልሞቻችሁን አስቀምጣችሁ የአቧራ መከማቻ አድርጋችሁታል? ለምትወዷቸው ሰዎች ፍቅራችሁን እየገለጻችሁ ነው ወይንስ ዛሬ ነገ ያላችሁ ቀን እየጠበቃችሁ ነው? ለመማር፣ ለመለወጥ፣ ለማደግ የሚገጥማችሁን ችግሮች ዛሬ ነገ ያላችሁ ያሳለፋችሁ ነው ወይንስ እነዛን ችግሮች ተቋቁማችሁ ከነሱ ተምራችሁ ራሳችሁ ለመለወጥ እየሞከራችሁ ነው? የቱ ጋር ናችሁ? ፍርሃት፣ ጥርጣሬ፣ ግዴለሽነት፣ ስንፍና ቀኖቻችሁን እንዲሰርቁና ዛሬን የእውነት እንዳትኖሩ እንዳያደርጓችሁ። ፍርሃታችሁን በድፍረት፣ ጥርጣሬያችሁን በእምነት፣ ጉብዝናችሁን፣ ስንፍናችሁን በጉብዝና፣ ግዴለሽነታችሁን በኃላፊነት ቀይሩ። ምክንያቱም ሁላችንም ባሉን የተወሰኑ ቀናቶች መጨረሻ ላይ ዋጋ የሚኖረው ነገር ቢሆን ትናንትን ምን የተሻለ ነገር አድርጌ ያሳለፍኩ የሚለው ነው። ስለዚህ ከትናንት ተማሩ፣ ዛሬን የእውነት መኖር ጀምሩ። አሁን የዳኞችን ሀሳብ እናደምጣለን። ሲፈን አሜዚንግ። በ16 ዓመትሽ አይደንቲቲ ክራይሲስን አንደርስታንድ ማድረግሽ ወይም የማንነት ቀውስን አንደርስታንድ ማድረግሽ ለኔ ገርሞኛል። የምሬን ነው። የምር በመሃል እኔ ራሱ የምር ስንት ዓመት የእውነት እኖራለሁ እያልኩ ነበር። የምሬን ነው። ከባድ ወርድ ነው፣ በጣም ከባድ። እሱ በዚህ እድሜ ከገባሽ ትልቅ መባረክ ነው ብዬ አስባለሁኝ። ሞር ፎከስሽ ራስን ፍተሻ ላይ ነው። ጥሩ ነው። ሰውን ዛሬውን አይተሽ እንደዚህ የት እየዋለ እንደሆነ አይተሽ ነገው ልትናገር ትችላለሽና የምትይበት ስፍራ ጥሩ ነው። እኔ ደስ ብሎኛል በጣም። እኔም ወድጄዋለሁ። አንቺ ካሁኑ እንደዚህ ከገባሽ የራስሽን አሁን ከጨረሽ ቀጥሎ ለብዙ ሰዎች የሚተርፍ ነገር መስራት እንደምትችይ አምናለሁ። ምርጥ ነበር፣ ቆንጆ ነው። አነቃቅተኛል። እኔንም አነቃቅተሽኛል። አሳይመንት ሁሉ ሰጥታ ነው ያነቃቃች። ዳኒ አነቃቅተኛለች። ስለዚህ እኔ ሳይጨመር አግኝተሻል። ጎበዝ፣ በርቺ ጎበዝ። የውላችሁ በዚህ ምድር ላይ ያልተገለጠ መልካም ነገር ከተገለጠ መጥፎ ነገር ያነሰ ዋጋ ነው የሚሰጠው። ለዚህም ይሆናል ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባለው። እንደምን አለሽ? እግዚአብሔር ይመስገን። 2 ደቂቃ አለሽ፣ መጀመር ትችላለሽ። እሺ፣ ይህ ስጦታ ልክ እንደዚህ እንደተጠቀለለ ዋጋው ስንት ያወጣል ብላችሁ ስንት ትላላችሁ? ምናልባትም ከሚገባው የበለጠ ወይም ያነሰ ዋጋ ልትሰጡት ትችላላችሁ። ምክንያቱም ስለተሸፈነ ስለማይታይ። እኛም ልክ እንደዚሁ ነን። ውስጣችን ያለውን እምቅ ኃይልና ስጦታ ገልጠን ማሳየት እስካልቻለን ድረስ ዓለም የመሰለው ዋጋ ነው የሚሰጠን።
እኛም እሱ ዋጋችን ነው ብለን ተቀብለን እንኖራለን። ይኸውላችሁ በዚህ ምድር ላይ ያልተገለጠ መልካም ነገር ከተገለጠ መጥፎ ነገር ያነሰ ዋጋ ነው የሚሰጠው። ለዚህም ይሆናል ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባለው። ስለዚህ ወዳጄ ስጦታህን አውጣው። ምናልባትም ተቀባይነትን አላገኝም ወይም ባሰብኩት ልክ ጥሩ አይሆንም ብለህ ደብቀው ይሆናል። ወይንም ደግሞ ትክክለኛ ጊዜና አጋጣሚ ወደ አንተ እስኪመጡ እየጠበክ ይሆናል። ግን ደግሞ ትክክለኛ የሚባል ጊዜ የለም፣ ያለ ጊዜ አሁን ነው። ስለዚህ አሁን ጀምር። ውዱ ስጦታህን ለማውጣት አሁን ጀምር። የቺ ምድር ያንተ ውስጥ ያለውን በረከት ታገኝ ዘንድ አሁን ጀምር። ልታገለግላቸው ለሚገቡ ሰዎች ትደርስላቸው ዘንድ አሁን ጀምር። ይህንን ታዲያ ማድረግ የምትችለው በድፍረት ማለምን፣ በጥበብ ወድቆ መነሳትንና ያለማቋረጥ ማድረግ ስትችለውና የፍርሃትና የጥርጣሬ መጠቅለያን ጥለህ ስጦታን ወዲህ በል። በዓለም አቀፍ ደረጃ ግዙፍና ታዋቂ የሆነው የፋስት ፉድ አምራች ድርጅት የኬኤፍሲ መስራች የሆኑት ኮሎኔል ሳንደርስ በእድሜ ዘመናቸው ብዙ ውጣ ውረዶችን አሳልፈዋል። በህይወታቸው ተስፋ ቆርጠው በ60ዎቹ እድሜያቸው መጀመሪያ ላይ ራሳቸውን ለማጥፋት ሁሉ ሞክረዋል። ግን ከዚህ ሁሉ ጊዜ በኋላ ልዩ የሆነ የዶሮ ማብሰል ችሎታ እንዳላቸው ሲያውቁና ያንን አውጥተው ማሳየት ሲጀምሩ ነገሮች ተቀየሩ። ከዛ በኋላ ይህን ግዙፍ ካምፓኒ ለመገንባት በእድሜያቸው መጨረሻ ሚሊዮነር ሆኖ ለማለፍ በቅቷል። ስለዚህ ወዳጄ በማንኛውም እድሜ ላይ በማንኛውም ሁኔታ ውስጥ ልትሆን ትችላለህ። ውዱ ስጦታን ለማውጣት ግን ያለ ጊዜ አሁን ነው። ስለዚህ አሁን ጀምር። አመሰግናለሁ። እሺ አሁን የዳኞችን ሀሳብ እናደምጣለን። ኪሩቤል ፈገግታ ሻሪፍ ነው፣ በጣም ኢንስፓይሪንግ ነው። የምሬን ነው። ሚረር ኒውሮን አይደለ ሼር ይሆናል እኛ ጋር። ዋናው አላማው ደግሞ ከውስጥ የሆነ ኢሞሽናችንን ማስነሳት መቀስቀስ ስለሆነ ፈገግታ ሻሪፍ ነው። ትንሽ ፍርሃት፣ ሰው ሲፈራ ያተነፋፈስ ፓተርኑን ሉዝ የሚያደርገው ኦክሲጅን በምን ሰዓት መውሰድ በምን ሰዓት ቃል ማውጣት እንዳለበት ግራ ስለሚጋባ ፊደል እያወጣ አየር ይስባል ማለት ነው። ፍርሃት እንደዛ ነው የሚያደርገው፣ ሌላ ነገር አለ። ያቺ ፍርሃት አለች። ምናልባት የመጀመሪያ ስለሆነ ሊሆን ይችላል። ጀነራሊ ግን ሀሳብሽ ጠንካራ ነው። የመጣሽበት መንገድ አሪፍ ነው፣ ጥሩ ነው። ሁሌ የምለው ነገር አለ፣ ስለተጮኸ አይደለም ሰው የሚሰማው መልእክት በቀስታም ሰው ልጅ ላይ የመግባት አቅም አለው። እዚህ ደረጃ መድረስሽ ትልቅ ነገር ነው፣ የሚበረታታ ነው። ግን ትንሽ ይቀርሻል። እዛ ላይ መስራት አለብሽ ብዬ አስባለሁ። የሆነ የገባሽ ነገር እንዳለ ያስታውቃል። የተረዳሽው ነገር አለ፣ የተነካሽበት የገባሽ ነገር አለ። ለመስማት አይቆረቆርም። በዚህ ድምጽሽ ራሱ ቅንስ አድርገሽ ትንሽ ትንሽ እየፈራሽ ለማዳመጥ ሞክረናል፣ እየተከተልሽ ነበርና ሰው ጥሩ የሆነ ነገር እንዳለሽ ያስታውቃል። ትንሽ መድረኳን ትንሽ ፈቀቅ 1 ሜትር ወደዚህ 1 ሜትር ወደዚህ ትንሽ በተንቀሳቀሽባት ደግሞ የበለጠ አሪፍ ይሆናል። ኪሩቤል አነቃቅታለች ወይስ አላነቃቃች? አነቃቅተሽኛል። ጸዲ እኔ በጣም ወድጄሻለሁ ግን አላነቃቃሽኝ። ዳኒ አነቃቅተሽኛል። ሁለት ዳኛዎች አነቃቅተሽናል ብለዋል። የኔን እንግዲህ ይሁንታ ደግሞ ማግኘት አለብሽ ማለት ነው። አነቃቅተሽኛል። ጎበዝ፣ መልካም እድል፣ በርቺ። እናመሰግናለን። ያለክ ነገር ምንድነው? ለምሳሌ አቤኔዘር አካል ጉዳተኛ ነው። በእጁ በዚህ እጁ ምንም አይሰራም። ሰላም ሰላም፣ እንዴት ናችሁ? ሰላም ነው? ሰላም፣ እንዴት ሁሉ ሰላም አለው አለው። ሁሉ ሰላም ነው? አለው። እንዴት ናችሁ? አቤኔዘር እባላለሁ። እንዴት ናችሁ? መጀመሪያ ለእናንተ ፍቅር ሰላም አለኝ። አመሰግናለሁ። አቤኔዘር ጌቱ እባላለሁኝ። የመጣሁት ከሐዋሳ ነበር። አሁን አዲስ አበባ ነው ያለሁት። በኑሮ ምክንያት በስራ ምክንያት ትሬኒንግ ላይ ነው የምሰራው። አሰልጣኝ ነኝ። አካል ጉዳተኛ ነኝ። መንታ ወንድም አለኝ። በአንድ ፕላሴንታ ነው የተወለድነው። በአንድ ፕላሴንታ በመወለዳችን ምክንያት የተፈጠሩ ነገሮች ናቸው፣ ተፈጥሯዊ የሆኑ ነገሮች። 2 ዓመት ማሞቂያ ውስጥ የነበርኩ ልጅ ነኝ። እናቴ ታምረኛ ናት። ብቻዋን ነው ያሳደገችኝና በጣም ደስተኛ ነኝ በእናቴ። ምክንያቱም በጣም ብዙ ተጎድቻለሁ። በጣም ብዙ ዋጋ የከፈልኩባቸው ጉዳዮች አሉ። እናቴ ባትኖር ኖሮ እዚህ አልኖርም ነበር። ለእናቴም ነው የምኖረው፣ ለወንድሜ ነው የምኖረው። ወንድሞች አሉኝ። ሴት የለም ቤታችን ውስጥ ራሳችን ሰርተን ነው የምንበላው። የስራ ጥንካሬ ሰጥታኛለች። እናቴን ወዳታለሁ። ጎበዝ። አቤኔዘር 2 ደቂቃ አለ። እሺ፣ አመሰግናለሁ። ጀምር። ያለህ ምንድነው? አቅም ምንድነው? ወይም ሞራልህ፣ የምትንቀሳቀስባቸው ነገሮች። ለምሳሌ ታለንት ምንድነው? ለምሳሌ ራስ ላይ ብቻ ስትሰራ ሰዎች ራሳቸው ላይ ሲያሉ ምንድነው? ሯጭ የሆነ ሰው ሯጭ መሆኑን መጀመሪያ ማስተካከል አለበት። ሯጭ ለመሆን ምን ያስፈልጋል? ጠዋት መነሳት ያስፈልጋል አይደለ? ቀድሞ የሚዘጋጀው ይሄ መስመር ነው። ያለክ ነገር ምንድነው? ለምሳሌ አቤኔዘር አካል ጉዳተኛ ነው። በእጁ በዚህ እጁ ምንም አይሰራም።
ወይም ብዙ ነገሮችን አይሰራም። ስለዚህ የሚችላቸው ነገሮች ምንድን ናቸው? አካል ጉዳተኛ ሆኖ አቤኔዘር የሚችላቸው ነገሮች አሉ። እነሱን ትጠቀማቻለህ ወይ? ሰዎች እኔ በአንደበቴ ነው ገንዘብ ማገኘው። በአንደበቴ ማለት ንግግሮችን በመጠቀም ሰዎችን እንትን በማለት ስለዚህ እነሱን ነገሮች ራስ ላይ መስራት ማዳበር አለብህ ማለት ነው። ያለ ነገር ምንድነው ማለት ብቃት የምትችለው ነገር ሞራል ምንድነው? ጥበብ ምንድነው? ጥበብን ፈልጋ አግኝተሃል ወይ የሚለውን ታርጌት ማድረግ አለብህ። ከዛ ስንሄድ ወደዚህኛው የምትችለው ነገር ምንድነው? ሰዎችን ከማየት በፊት አንተ ያለ አቅም ለምሳሌ ጥሩ ነጋዴ ሊኖር ይችላል። ጥሩ ነጋዴ የምትሆነው አንተ ብቃት ስላለ ነው። በጣም ከሰዎች ጋር የምትግባባ ከሆነ ከስተመር የምታከብር ከሆነ ጥሩ ነጋዴ ትሆናለህ ማለት ነው። ነጋዴ ስትሆን ጥሩ ልምድ ወይም ጥሩ ገንዘብ ታገኛለህ። ሰዎች በአንተ ስራ ሰዎች ህይወታቸው የተሻለ ይሆናል። የምታመጣቸው እቃዎች ሊሆን ይችላል። ለምሳሌ እኔ ስልጠና ላይ ነው የምሰራው ብያለሁ። የመናገር ክህሎት ሲኖረኝ ሰዎች በእኔ ይቀየራሉ። በራሴ ህይወት ለምሳሌ አካል ጉዳተኞች ለምሳሌ ባንክ የሚሰራ አካል ጉዳተኛ ምንድነው የሚሰራው? መንቀሳቀስ አይችልም፣ ግን መስራት ይችላል። እጁን መጠቀም ይችላል። ወይም ደግሞ እግሩን መጠቀም ባይችል ለምሳሌ እቃዎች አሉ። እነዛን እቃዎች ተጠቅሞ ነገሮችን መንቀሳቀስ የሚችልባቸውን ነገሮች ዋናው አይምሮ ነው ልላችሁ ነው። ዋናው አይምሮ ነው። አይምሮ ላይ ከሰራክ ሰዎችን መቀየር ትችላለህ፣ ወይም ደግሞ ገንዘብ ማግኘት ትችላለህ። ሰዎች በአንተ ትኩረት ህይወታቸው መቀየር ይችላል። ለምሳሌ ብዙ ሰዎች አሉ ብዙ ነገር አላቸው፣ ግን ራሳቸውን አያዩም። ብዙ እንደዚህ ሰርክል ስትሰራ ሰርክሉ ላይ ምንድነው ያለው? በጎን ያለው ተምረሃል ወይ? ትምህርትን ተጠቅመህበታል ወይ? ሰልጥነሃል ወይ? ስልጠናን ተጠቅመህበታል ወይ? ለምሳሌ የፀጉር ስልጠና የወሰደ ሰው ፀጉሩ ላይ በጣም ስማርት መሆን አለበት። የፀጉር ስታይሉ ላይ፣ ጥበቡ ላይ ለምን ገበያ ትገዛበታል አይደል? ለዛ ላይ ሰዓት ዳኞች አስተያየት እንሰማለን። ከዳኒን ጀምሮ ብቃትን፣ ጥንካሬን፣ ተስፋ ለመቁረጥን፣ ጀግነትን እጅግ በጣም ነው ማደንቀው። እኔ እንደራሴ አንድ ፕሪንሲፕል አለኝ። አሁን ምንጊዜም ለሰዎች ሼር ማድርገው የሆንኩትን ብቻ ነው። ህመምን ተቋቁሞ ስለማለፍ፣ ችግርን ተቋቁሞ ስለማለፍ ብታወራ በእርግጠኝነት እኔ ልቤን ይነካኛል። ያንን ነበር የጠበኩት፣ ያንን አላገኘውም። እኔም የነበረኝ ስሜት የራስን ታሪክ ተጠቅመ የበለጠ አሪፍ ነበረ። ሶስቱን ብታቀርበው የበለጠ ጉልበት ይኖረዋል። ካለህ ጀምር ያልከው ግን ትልቅ ሀሳብ ነው። ምንድነው ያለ? አቤኔዘር አሁን አካል ጉዳተኛ ነው፣ ግን እሱን ተወከውና ያለኝ ምንድነው ባለ ልጠቀም አልክ። ሶስቱ ትልቅ አቅም ነው። ትልቅ ሀሳብ ያነሳው ጥሩ ነው። አሁን ዲስ ዴይስ አቤኔዘር ሰው ሁሉ መካሪ ሆኗል። ሰው ሁሉ አነቃቂ ሆኗል። ሰው ሁሉ አስተማሪ ሆኗል። ግን ኮፒ ፔስት ሳይሆን መደረግ ያለበት የራስህን ታሪክ እያነሳህ ደግመህ እኔ እንዲነበርኩኝ እንደዚህ ሆኛለሁ የሚለውን ነገር ሞር ትኩረት አድርገህ ብትሰራበት እላለሁኝ። እኔ ዳኒ የሚቀጥለው ጊዜ ላይ ይፈልጋለሁ። አነቃቅተኛል። እኔንም አነቃቅቶኛል። እኔንም አነቃቅተኛል። ለውጥ ከምን ጋር? አይ ከህዝቡ ጋር ምን አታገደኝ? አስማት ምናምን አንድ ነገር ልጠይቅህ። መጀመሪያ ስንት ዓመትህ ነው? እኔ ገና አልተወለድኩም፣ አይቆጠርም። መሆን አለበት። የ15 ዓመትና የ16 ዓመት ልጅ ምን እየሰሩ እንደሆነ ምን እያወሩ እንደሆነ ብታቅ እቺን ኳሷን ጥለህ ሌላ ነገር ትሰራ ነበር። ጸዲኛም በ15 ዓመታችን ብዙ እናወራ ነበር። ቡዳ በልቶን ነው። አደምጥሙ ምን ታሪ የመጣው አሁን ዛሬ ምንድነው? በቃ እኔ ላሳያችሁ። ኢትዮጵያን በኳስ እግር ኳስ ከፍ ላደርግ ነው የመጣሁት። ብዙ ልጆችን ታዳጊዎችን እያሰለጠንኩ ነው። ሳሰለጥን ደግሞ ከአንድ ቤት 200 300 ብር እቀበላለሁ። ፐርፌክት ልጆች ናቸው። የሚገርምክ አሁን ምን ለውጥ ምን ልታረግ የመጣው? የምሬ ነው የምነግራችሁ። እኔ ታለንቴን ላሳያችሁ። እስኪ ያሳይ እንድታምኑ ብዬ ነው። ምንድነው ይሄ ታለንቱ? ታዲያ የምር አንተ በራስህ ዓለም ነው ያለው። በቃ አይደል? የምር እምመታው ሁሉ አልስትም እና በመታ ብዬ እንኳን ነው መነጽ። እሱ ማን ነው ይዘመጣው? ማን ነው? አይ ጎበዝ ነው ማንጠባጠብ ይችላል ብለው እኔ እሱን አላቆም፣ ግን ታለንት አለኝ ካንተ ጋር መወዳደር ይችላል ብሎኝ ነው። አሳፍሬ ልልከው ነው። እሱን እንዳኛ እስቲሽ በጣም ጥሩ ዳኝነት። አሁን ጥሩ ነገር ይዘመጣ። በቃ እኔ ያው ሰው መቁጠር እስከሚችል ድረስ ማንጠባጠብ ይችላል። ቀዲም ካፌ ደርሰሽ ምናምን ቢዝነስሽን አይተሽ መምጣት ይችላልሽ። ፍፄም ውድድሩም በኋላ ቲቸርም አስተምረ መምጣት ይችላል። አንተ ማንጠባጠብ ከጀመርክ ስለማታቆም ነው? አንዴ ከጀመርኩ አላቆምም። ከወሬው ወደ ስራው ብገባስ? አዎ እስኪ እንይ እስቲ አንዴ ሞራል 1 2 3 4 5 6 7 8 በዚህ ነው ሀገር የምትወክለው? አረ ታለንት ነው። እሺ እስቲ ጀምር አንተ። 3 ካንጠባጠበን 10 ሺህ ብር እሰጠዋለሁ። አለ አሳየን። አምጣ ብሩ አሳየን። ትራንስፈር ነው። እሺ ሰምታችኋል።
እሺ ዘላለም ጨለመበት እንባው መጣ። ተሸነፈ፣ ማባመር ጀመረ። እሺ Yes. ክብነሽ ግን ዋው ደርሼ ልምጣ ነው። ዘላለም 1 ሚሊዮን ደርሶበታል። በአንድ መጠባጠብ ትራንስፈር ቶሎ ቶሎ 100,000 ገብቶብሃል። አይቻልም በቀን ይላል። አሁን ማነው ስምህ? ምንቴ ካርሎስ ይባላል። አሁን ኢትዮጵያ ውስጥ እንደዚህ የሚለካለ በኢትዮጵያ ደረጃ ማንጠባጠብ ብዙ ምናምን ሪከርድ ይደረጋል፣ ይጻፋል ምናምን። ማን እንደሆነ ይታወቃል? ጎበዝ አንጠባጣቢ እስካሁን የሚያንጠባጥብ ሰው አለ በጣም ብዙ እና ፍሪስታይል ፉትቦል ይባላል። ዓለም ላይ ብዙ ይሰራል። እኛ ሀገር ብዙ የተሰራበት አይደለም፣ እያስተዋወቅኩት ነው። ጥሩ ነው። በደንብ እውቅና አግኝቻለሁ። ቤተ መንግስትም ገብቼ ለጠቅላይ ሚኒስትሩ አሳይቻለሁ። የፊፋ ፕሬዚዳንት በነበሩበት ጃኒ ኢንፋንቲኖ፣ ትላልቅ የአፍሪካ ተጫዋቾች፣ የካፍ ፕሬዚዳንት፣ ብዙ ትላልቅ እንግዶች በነበሩበት እንግዲህ ኢትዮጵያን ወክለን እግር ኳስ ኢትዮጵያ ውስጥ የለም የሚባለውን ነገር እንዳለም አሳይተናል። ይሄ ፉትቦል ሰርከስ ይባላል። ከዚህም በኋላም ከፍ ያለ ነገር ከኔ ጠብቁ። ቴንክ ሶ ማች። አመሰግናለሁ። በርታ። ናይስ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጀመር የሰው ልጅ እስካሰበ ድረስና እስከጠየቀ ድረስ ማሳካት ይችላልና እኔ ከልጅነቴ ጀምሮ ትላልቅ ነገሮችን ፈልጋለሁ። ምክንያቱም ትልቅ ህልም የሚነሳው በሶስት አይነት መንገዶች ነው። አንድ ሰው ፔን ሲኖርበት ካለበት ችግር አንጻር የሆነ ለመቀየር ትልቅ ሀሳቦችን፣ ትልቅ ነገሮችን ለማሳካት ይነሳል። ኔክስት ደግሞ ምንድነው ፓሽን፣ በፓሽኑ ሲሆን የሆነ ነገር ለማሳካት ይፈልጋል። አንዳንዱ ደግሞ ዲዛይር ሆኖ ደስ ብሎት ምናምን ነገር እዛ ነገር ውስጥ እኔ የተነሳኝ ምንድነው ከፔኔ ነው። ምክንያቱም አጠገቤ ካሉት ጎረቤቶች ልጆች ሲገዛላቸው ያልተገዛልኝ ብዙ ነገሮች አጥቼ ነበረ። እነዛ ሁሉ ጣቶቼ ማግኘት እየፈለኩኝ ያለ ማግኘቴ ከአራተኛ ክፍል ስራ አስጀመረኝ። ስለዚህ በውስጥ የምን ተቀረጸ የግዴታ አሪፍ ላይፍ ለምኖር ምን ማድረግ አለብኝ? ትልቅ የሆነ ነገር መገንባት አለብኝ፣ የሆነ ነገር መክፈት አለብኝ። ፊልም ላይ ያየሁትና አንድ ፊልም ላይ ከድህነት ተነስቶ ወደ ትልቅ የሆነ ካምፓኒ ሲከፍት አየሁኝ። ከዛን ቀን ጀምሮ ይቻላል የሚል ሜንታሊቲ ተቀረጸብኝ በልጅነቴ ማለት ነው። ከዛን ቀን ጀምሮ መስሚያ ደጥ ሆነ። በቃ ያ ማሳካበት ነገሮች፣ ሁኔታዎች ምናምን ነገር ነበር የምፈልገው። ስለዚህ የሰው ልጅ የመጀመሪያው ምንድነው ከሀሳብ ነው። ሀሳብን ፈለኩኝ። ስፈልግ የተለያዩ ስራዎች መጡ። ወደ 15 ዓመት የተለያዩ ስራዎችን ሰራው። 10ኛ ክፍል አቆምኩኝ። ከዛ በኋላ ኮንስትራክሽን ላይ ገባው። ቀን ስራ ሰራው ምናምን ድንጋይ የፈለጥኩኝ እንኳን ወገቤ የታመመ ምን አስባለሁ የሆነ ነገር እንደምከፍት የሆነ ቀን አስብ ነበረ። ስለዚህ እኔም አሁን ላይ ኮንትራክተር መሆን ከቻልኩኝ አለቃዬ ትዝ ይለኛልና ምን ያደርጋል እኛ ስራ ገብተን ምናምን በሞተር መጥቶ የተዝናና ምናምን ሄዶ ከዛ አይቶን ሲሄድ ምናምን አንድ ቀንማ እንደሱ ሆናለሁ አልኩኝ። ከዛ በኋላ ከ2 ዓመት ከ9 ወር በኋላ ምን አልኩኝ አንድ ሙሉ ኮንትራክተር ሆንኩኝ ማለት ነው። ጅማሬ ታወቀ ኮንትራክተር ሆንኩኝ። የራሴን ሳይት ይዤ ከዛ በኋላ ሙያ ስለመዱኝን ቀጠሬ ማስተዳደር ጀመርኩኝ ማለት ነው። የዛን ሰዓት በጣም ደስ የሚል ፊሊንግ ነበር። ብዙዎች ግን በዛ ውስጥ ምን ይሉኛል፣ ቤተሰብ ይከለክልኛል፣ ተው ይቅርብ፣ እንዲያ ነገር ትላልቅ ስራዎች የትላልቅ ሰዎች ናቸው የሚሉ ሰዎች አሉ ምናምን ነገር። ይሄን ተውኩኝና ምን አደርጋለሁ የራሴን ህልምና ሀሳብ በመያዝ የራሴን ህልሞችን ማሳካትበትን ምክንያቶችን፣ ሁኔታዎችን እየፈጠርኩኝ እያሰብኩኝ አሁን ላይ ያለሁበት ደረጃ ደርቻለሁ። ክብሩ ይስፋ። አሁን ግሩፕ ኦፍ ዳይመንድ ካምፓኒ የሚባል የራሴን ለመክፈት ፕሮጀክቱን ነድፌ እያንዳንዱ ነገር ጨራርሼ አሁን ምንድነው ኢንቨስትመንት የጨረስኩ ነው ማለት ነው። የሰው ልጅ እስካሰበ ድረስ ማሳካት ይችላል። እኔ ከደረስኩኝ ደግሞ አሁን ማንም ሰው መድረስ ይችላል ማለት ነው። አመሰግናለሁ። እሺ አሁን የዳኞችን ሀሳብ እንሰማለን። ኪሩቤል ኢነርጂ አሪፍ ነው። ሀሳብን የምትገልጽበት መንገድ አሪፍ ነው። ትንሽ ቴክኒካል ነገሮች ብቻ ይጎልሃል። መልስ እየሰጠህን ይመስለው የሆነ ጥያቄ ጠይቀንህ እንደዚህ አይነት ቴክኒካል ነገሮች ሌላ ጊዜ ያሻሻል። እኔ ስቴፑ በሙሉ ተስማምቶኛል።
ከሰፈር ስም ራሱ ተነስተህ መጀመርህ አንዳንድ ሰው እኮ ተስፋ ይቆርጣል። እንደ አንዳንዶቹ ዩቲዩብ ላይ የሰማኸው መጽሐፍ ላይ ያነበብከውን አይደለም አስተርጉመህ እኛ ጋር ያመጣኸው ከህይወትህ ጋር አቀናጅተህ ስለሆነ ለኔ ዘመኝ። እኔ ከምንም በላይ ስድስቴ ነገር ምንድነው ሌሎች ተወዳዳሪዎች ጋር ያላየሁትን አንድ ነገር አይቻለሁ። ራስን ነው የመጣው በቃ ራስን ነው እንኳን ምናልባት አሁን ከዚህ ውጪ ሌላ ነገር ብታቀርብ ኖር በእርግጠኝነት እኔ እናስተያየት አልሰለም። ከዛ በተረፈ ደግሞ እንደው ማሳያ ሊሆን የሚችል ነገር ይዛችሁ ነው ተብሎ ነበር። እነዛንም ነገሮች መጨመር የምትችልበትን ጊዜ ወስደህ ብታስብበት ጥሩ ነበር ብዬ አስባለሁ። ልክ እንዳሉት የራስን ታሪክ ይዘህ መምጣት። አሁን እንደውም አንተ በኢኮኖሚ ዝቅተኛ የሆነ ቤተሰብ ውስጥ አድገህ የሆነ ሰውዬ በሞተር ሲሄድ እሱን ሆናለሁ ብለህ አስበህ አይደለም ከዛ ራስን ኮንትራክተር አድርገህ ሰርተህ ያሰሩን ሰዎች ቀጥረህ ከዚህ በላይ ምን ልታወራ ነው አንተ የፈለከው? ይሄን ቦልድ ነው በደምብ ጫን አድርገህ ነገር ይገባል። አንተ ፈራሃት መሰለኝ ስኬት አይደለችም ብለህ ነው። ስለዚህ እሱን በደንብ አድርገህ ጫን ብለህ ብትናገረን ከዚህ በላይ ልባችን ይነካ ነበር፣ ልናለቅሱላ እንችል ነበር። ታውቃለህ ወደ ቀጣይ ዙር ለማለፍ ከ4 ዳኞች የ3 ዳኞች ይሁንታ ማግኘት አለብህ። አነቃቅተኛል። እኔንም አነቃቅተኛል። መልካም ጊዜ። ጸደቀ ነው ስምህ? አዎ ጸደቀ። አርስትህ ምንድነው? ይቅርታ። እሺ ስለ ይቅርታ ለመናገር 2 ደቂቃ አለህ፣ ተጠቀምበትና እንግዲህ እንሰማሃለን። እሺ ይቅርታ ማለት ትናንትና ላይ የተበደለው ነገር መተው መርሳት ሳይሆን መተው ነው። ትናንትና ላይ ተበድለናል፣ ትናንትና ላይ ተበሳጭተናል፣ ትናንትና ላይ ተጎድተናል። በቃ ትናንትና ላይ ብዙ ነገር ሆኖብናል በህይወታችን። የማንፈልገው ነገር ሆኗል፣ የማንፈልገው ነገር ህይወታችን ላይ ደርሰዋል አይደለ? በቃ ተበድለናል። ግን በቃ ትናንት ሆኗል። ማስተካከል እንችላለን? አንችልም። መቀበል ግን እንችላለን፣ መተው እንችላለን። ትናንትና ላይ የሆነው ነገር ሁሉ ሆነ፣ የሆነው በምክንያት ነው። ትናንትና ላይ የማንፈልገው ነገር ሆኗል፣ ውስጣችን ተሰብሯል፣ አዝነናል፣ ደምተናል፣ ሰዎች አስቀይመውናል፣ በቃ ያመናቸው ሰዎች ከርተውናል። ትናንትና ላይ የሆነብን ነገር ሁሉ ሆኖብናል። ግን መቀበል ያስፈልጋል። አብዛኞቻችን ነገሩ አልፏል እኮ ይሄኔ ነገሩ ካለፈ አመታት ተቆጥረዋል። ይሄኔ ደግሞ ሰውየውም እኮ ረስቶት ሊሆን ይችላል፣ የበደለን ሰው ሞቶም ሊሆን ይችላል። እስቲል እኛ እንሰቃያለን በዛ ነገር። ዛሬ እንታመማለን። ለምንድን ነው የምንታመመው? ይኸውላችሁ እኛን በጣም እየጎዳን ያለው ካረግነው ነገር ከሆነብን በላይ ስለ ነገሩ የምናስበው ነገር ነው። ስለ ነገሩ ደጋግመን የምናስበው ነገር እሷንም አይቅር ካልኳት እሱንም አይቅር ካልኩት እያለን የምናስበው ነገር በጣም ይጎዳናል ውስጣችን። ይኸውልህ አንተ ይቅር ባልክ ቁጥር ነው ሰላም የምታገኘው፣ ደስተኛ የምትሆነው ይቅር ባልክ ቁጥር ነው። እኔ ይቅር ስል ነው ሰላም የማገኘው፣ ይቅር ስል ነው ደህናም ሆኖ፣ ይቅር ስል ነው ጥሩ እንቅልፍ ቤት ገብቼ የምተኛው። ትናንትና የሆነብኝ ነገር ሁሉ ሆኖብኛል፣ ትናንትና የደረሰብኝ ነገር ሁሉ ደርሶብኛል። ማስተካከል አልችልም። ዛሬን ግን ማስተካከል እችላለሁ፣ መወሰን እችላለሁ። ትናንትና ያስቀየሙኝ ሰዎች እያስታወሱኝ ዛሬ ማጣት አልፈልግም፣ ዛሬ ማበላሸት አልፈልግም። ዛሬ መልካም ሳረገው ነገም የተሻለ ይሆናል። አብዛኞቻችን የትናንትናው ነገር ይዘን ዛሬ ምን እንመጣለን? ይቅር ማለት ከብዶናል። እሱንም አይቅር ካልኳት እሱንም አይቅር ካልኩት እሷን ይቅር ካልኳት ይኸውልህ ይቅር ብትለው አንተ ነፃ የምትወጣው፣ ይቅር ብትላት አንተ ነፃ የምትወጣው። ይቅር ማለት በጣም ከባድ ነው፣ በጣም ከባድ ነው። አብዛኛው ሰው ይከብደዋል ይቅር ማለት። ለምንድን ነው የሚከብደው? አብዛኞቻችን ሸክሙን ወደነዋል። ይኸውላችሁ በጣም ከዛ በላይ የሚከብደው ነገር ይቅር ማለት ነው። ለአንድ ሰው ይቅር ማለት በጣም ይከብዳል። ምክንያቱም ተጎድተናል፣ አዝነናል። በጣም ይቅር ማለት በጣም ይከብዳል። ግን ነፃ የሚያወጣው ግን ይቅር ማለት ነው። ይቅር ስትሉ ነው ነፃ የምትወጡት። ይቅር ስትሉ ነው የምትድኑት። ይቅር ስትሉ ነው ወደ ራሳችሁ ሰላም የምትመለሱት። አብዛኞቻችን ቤታችን ገብተን እንቅልፍ የለንም። አብዛኞቻችን ከሰዎች ጋር ስንገናኝ ሰላም የለንም። ስራችን ላይ ሰላም የለም። ይቅር አላልንማ፣ አልተውንማ። ውስጣችን መበደል አለ፣ ውስጣችን ትናንትና ያዝነው ነገር አለ። ይቅር ስንል ግን ሰላም እናገኛለን። ይቅር ስንል ግን እናርፋለን። ይቅር ስንል ግን ነፃ እንወጣለን። ይቅር ካላልን ሁሌም እየታመምን እንኖራለን። የምሬን ነው የምላችሁ ይቅር በሉ። የምሬን ነው የምላችሁ ይቅር በሉ። ትናንት በድሏችሁ ሊሆን ይችላል፣ አልፏል፣ ሆኗል። በቃ ማስተካከል አትችሉም፣ መቀየር አትችሉም። ግን ዛሬን ግን ማስተካከል ትችላላችሁ። አሁን ግን ማስተካከል ትችላላችሁ፣ መቀየር ትችላላችሁ። እመኑኝ ሁሉ ነገር ያለው ዛሬ ውስጥ ነው። በትናንትናው አንኖርም። ዛሬ ይቅር ስል ነው ነጋችንም የተሻለ የምናደርገው። ይቅር በሉ፣ ይቅር እንድትባሉ። እሺ የመጀመሪያው ኢነርጂን ወድጄዋለሁ። ከሆነ ምሳሌ ጋር ብታያይዘው በጣም ጥሩ ነበረ። እንዳይወጣ አርክተ ልባችን ላይ ብታስቀምጠው ጥሩ ነበር። ከዛ በተረፈ ትንሽ ፈጠንክብኝ፣ እኔ ሊይዝ አልቻልኩም ነበረ። እንዳጠቃላይ ግን ጥሩ ነው ለኔ። ይቅርታ ትልቅ ሀሳብ ነው ያነሳው፣ በጣም ትልቅ ሀሳብ ነው። በሰው ልጆች ታሪክ ውስጥ ረጅም ጊዜ ሲነገር የነበረ ነው። በመንፈሳዊ መድረኮችም በሌሎች የሰው ልጅ ህይወት ውስጥ ባሉ መድረኮች በሙሉ ተደጋግሞ የሚነሳ ትልቅ ሀሳብ ነው። ይሄ ሀሳብ ረጅም ጊዜ ሰው አይኑ ስለተደጋገመ አሁን ስናቀርበው የተለየ ነገር ይፈልጋል ማለት ነው። ስለዚህ እንዴት የሚለው አልበለስክ ይከብዳችኋል። እንዴት ይቅር ይበሉ? አንድ ይሄን አድርጉ፣ ሁለት ይሄን አድርጉ፣ ሶስት ይሄን አድርጉ፣ ይሄን ስታደርጉ ይቅርታ ይቀላችኋል የሚለው አልተጠቀሰም። ሌላው ምሳሌ ተጠቀሙ ተብሎ ነበር። ማሳያ አምጡ፣ ምሳሌ አምጡ ተብሏል። ያመጣው ምሳሌ የለም። በእጅ የሚጨበጥ ነገር በምሳሌም ተረትና ምሳሌ ተብሎ ነበር። ተረትና ምሳሌውም እዛ ውስጥ
ቢከተት የበለጠ ያጠነክረዋል። ሌላው ትንሽ የበዛ ጩኸት፣ አሁን ድምጽ የሆነ ሰዓት ቀዝቀዝ የሆነ ሰዓት ከፍ ሲል ነው አሪፍ የሚሆነው። እሱ መስተካከል አለበት። በተረፈ ሀሳቡ ያው ትልቅ ሀሳብ ነው፣ መደጋገም ያለበት ሀሳብ ነው። እንደዚህ ፐብሊክ ስፒኪንግ ላይ ሰው ቢከተል አትሊስት 3 ፓተርኖችን ቢከተል ፓተርን ሲሰራ ዘሊስት የሚባለው ፓተርን ትሪያንግል ነው አይደል? ሲቹዌሽን፣ ፕሮብለም፣ ሶሉሽን አይደል? የሆነ ሲቹዌሽን ውስጥ ነበርክ አይደል? እሱ የፈጠረበት ፕሮብለም አለ። ከዛ ደግሞ እንዴት ወጣኸው? ሰው ይሄንን ስቶሪ ፓተርን ሲከተል በደንብ ይገባዋል። አቴንሽን አለመስጠት አይችልም። ጀነራሊ ግን ኤነርጂ አሪፍ ነው፣ ኮንፊደንስ አሪፍ ነው፣ ትህትና ደስ ይላል አይደል? ትሁት ነህ። ሶ እኔ ወድጄዋለሁ ይሄን ነገር። አርስቱ ጥሩ ነው፣ ሰፊ ነው። ትልቅ ነገር ያነሳው ይቅር ማድረግ ብቻ ሳይሆን መተውም መቻል አለብን ብለህ ነበርና ያ በቃ ምን እኔን ስፔሻሊ ምን ሊያስተምረኝ ነው? ለምን ይቅርታ ላለው መተው ላይ ግን ይከብደኛል። ገባ ሶ ምንድን ሊያስተምረኝ ነው ብዬ ስለ ይቅርታ ብቻ ሳይሆን ዲፕ ገብተህ ስለ መተው ታወራለህ ብዬ ነበር ያሰብኩት። መልእክትህ ግን ደግመህ እዚህ ጋር ይቅርታ ማድረግ ከባድ ነው፣ ይቅር ማድረግ ከባድ ነው ትለናለህ። እንዲቀለን ያደረከው ነገር ብዙም አልታየኝም። ይሄን ነው የኔ አስተያየት። እስቲ ወደ ዳኞች ነጥብ እንሂድ። እኔ አላነቃቀኝም። እኔም አልተነቃቀሁም። አነቃቅተኸኛል ብል ይሻለኛል። ተስፋ አይቻለሁ። እኔን ግን አላነቃቃኝ። ለወደፊቱ ሞር ተዘጋጅታ አሁን ከሰጠንህ ኮመንት ተነስተ ተሻሽለህ ትመጣለህ ብለን እናስባለን። በርታ ጎበዝ። ስለመጣ ደስ ብሎናል። እሺ